አድማጮቻችን አራዳ ኤፍኤም 95.1 ላይ እንገኛለን። እንግዲህ በጣም ተወዳጅ የሆነ ስራ እንግዲህ ከሰሞኑ አንድ ሲንግል ተለቋል። ከዚህ በፊት በተለያዩ ነጠላ ዜማዎች እናውቀዋለን። በጣም ተወዳጅ የሆነ ድምፃዊ ነው። እንግዲህ ዳግም ታምራት መስመር ላይ አለ። ዳግዬ እንዴት ነህ? ሰላም ሰላም፣ እንዴት ነሽ ቲቻ? እንዴት ናችሁ? አለን ዳግዬ። ወደ አራዳ ኤፍኤም 95.1 እንዲሁም ወደ ሄሎ ሻኩራ እንኳን በደህና መጣ ዳግዬ። እንኳን ደህና ቆያችሁኝ። እንግዲህ እንደሚታወቀው አርብ ምሽት ቆንጆ የሆነ ሲንግል ለቀህልን ነበር ዳግዬ። አዎ የሚገባው ነው። ከዚህ በፊት በተለያዩ ሲንግሎች እንዲሁም በአባትክ ስራዎች እናውቃለን። ዳግዬ ይህንን ስራ እንዴት ነው ማነው የሰራልህ? አዲሱ ዘፈኔ አልቻልኩም ይባላል ርዕሱ። አልቻልኩም ይሰኛል። አዲሱን ዘፈኔ እንግዲህ ከዚህ ቀደም የኔን ሙዚቃዎች የሰራልኝ ጓደኛዬ እንዲሁም ወንድሜ ፋኑ ጊዳቦ ነው የሰራልኝ አዲሱን ዘፈኔ ነው። ግጥሙን ደግሞ የጻፈልኝ ዶኪማስ ይባላል። እሺ እንደ ከዚህ ቀደሙ ፋኑን የሰራልኝ ሙዚቃውን። አንተና ፋኑ እንግዲህ ፋኑ ጊዳቦ አድማጮቻችን በዚህ አጋጣሚ በጣም ከወጣቶች ጋራ በጣም ተቀናጅቶ እየሰራ ያለ በጣም ጎበዝ ድምጻዊ ሙዚቃ አቀናባሪ ነው። እንደሚታወቀው እውነት ለመናገር ብዙ ወጣቶችን አልበም እየሰራ ያለ እንዲሁም ከትልልቅ ሙዚቀኞች ጋር ጭምር በብዙ ስራዎቹ እናውቀዋለን። እንግዲህ ዳጊና ፋኑ ደግሞ በጣም ቅርበታቸው ከወንድምም ከጓደኛም በላይ በጣም ትቀራረባላችሁ። እኔም በቅርብ አውቃለሁ። እንዴት ነው ዳግዬ ይሄን ስራ ስትሰሩ እና ከዚህ በፊትም ስትሰሩ አልበምስ ይዘይ መምጣት ነገር አለ? እስካሁን ድረስ ሲንግሎችን ነበር ስንሰራ የነበረው ከፋኑ ጋር። አሁን ግን በዚህ አልበም ሳይሆን ኢፒ ወይም ደግሞ ግማሽ አልበም ወደ መሀል እየደረስን ነው፣ እየሰራን ነው። የተወሰነ ጊዜ በኋላ እናጠናቅቃለን ብለን ተስፋ እናደርጋለን። ግማሽ አልበም ወይም ኢፒ የምንለውን እንለቃለን ማለት ነው። በጣም አሪፍ ዳግዬ፣ በጣም ደስ የሚል ነገር ነው። እኛም ወደነዋል። በጣም ቆንጆ ስራ ነው። አድማጮች እናንተም ተወደዱታላችሁ። እየገባችሁ እንግዲህ አድምጡት። በናሆም ሪካርድስ ነው መሰለኝ የተለቀቀው አይደል ዳግዬ? አዎ በናሆም ሪካርድስ ተለቋል። በዚህ አጋጣሚ ማመስገን የምትፈልገው አካል ካለ እድሉን እንስጥ ዳግዬ። ማመስገን የምፈልገው አካል በመጀመሪያ እግዚአብሔርን ማመስገን ፈልጋለሁ። በመቀጠል ጓደኛዬ ፋኑ ጊዳቦን እንዲሁም መላው አድማጮቼን ወዳጆቼን ማመስገን ፈልጋለሁ። እናንተንም ስለጋበዛችሁኝ አመሰግናለሁ። እኛም ዳግዬ በጣም እናመሰግናለን እንግዳችን ሆነ። እንግዲህ በሚቀጥለው ለአድማጮቻችን እዚሁ ሬዲዮ ጣቢያችን ድረስ መተክ እንግዲህ ጥሩ ጊዜ እንደምናሳልፍ ተስፋ እናደርጋለን። ለዛሬው እናመሰግናለን። አድማጮቻችን ወደ ሙዚቃው ዳግዬ ቴንኪዩ። በጣም መልካም ምሽት። አመሰግናለሁ። መልካም ምሽት። ቴንኪዩ።